ካውን በፊት አግኝቼው ነበርና ነፍሱን ይማርና የተገናኘ ነው አሜሪካን ሀገር ከአሜሪካን ወደዚህ የሚመጣ ፕሌን ውስጥ ነውና ዲሌይ ነበረው ማለት የ2 ሰዓት ተኩል መዘግየት አለው ሲባል ያው እኔ እዛው ተርሚናል ውስጥ ወዲያ እያልኩ ነበርና ከገባን በኋላ መጨረሻ ላይ ነው እሱ የገባው እና ፕሌኑ ከተነሳ በኋላ ሰዎች ሲንቀሳቀሱ ተገናኘን እና 1-2 ሰዓት ተኩል ዲሌ ያለ ሲባል እንኳን አገኘው እንደውም የሚያጋጠመኝ ልንገር ብሎ ነገረኝ 2 ሰዓት ተኩል ዲሌ ያለው ሲባል እሱ ያደረሰው ሰው ጋር ቆያት ዲልና እዚህ አካባቢ ቤተክርስቲያን ጸልዬ እንዲሄድ ብሎ ነው እና እዛው አካባቢ ኤርፖርቱ አካባቢ ዳላስ ኤርፖርት አካባቢ ያለ ቤተክርስቲያን ለጸሎት ይሄዳል ልክ ሲሄድ ደግሞ እዛ ቤተክርስቲያን ውስጥ ለሰበካ የቀጠሩት ሰው ቀርቶ በቃ ዘምረን እንለያይ ተብለው ተባብለው መዘመር ጀምረዋል ከዛ ልክ እሱ ይሄድና እየጸለየ ያለ አንድ ሰው ያየውና ወይ መምህር ዘላለምን የሚመስል ሰው በመልክ ብቻ ነው ወይስ አንተም ሰበካ ትችላለህ ይለዋል አይ ራሴ መምህር ዘላለም ነኝ ሲል አላመንም አረው ተብሎ በቃ ነጠላ ፈልጉለት ተብሎ ነጠላ ይፈለግና የ2 ሰዓት ትምህርት አስተምሮ እንደውም ትምህርቱ ይሄ ነው እኔ ስለዘገየ አውሮፕላኑ እንደው ባክ በሰላም አስገባይ ለማለት ሰው ደግሞ መምህራቶ የሚያስተምረው በጠበቀበት ሰዓት እነዚህን ያገናኘ ማን ነው እግዚአብሔር ነው እና ስለ ህይወት ሁሉ ነገር በእግዚአብሔር እጅ እንዴት እንደተጻፈ በደንብ 2 ሰዓት ትምህርት አስተምሮ መጥቶ አርፍዶ ነው እዛ ራሱ የገባውና እንዲህ አጋጠመኝ ብሎ ነገረኝና እንደው ይሄንን ሳልናገር በቀር ትንሽ ወይ ትልቅ ምስክርነት ነው እውነት ነው እንግዲህ እግዚአብሔር በአንድ ድንጋይ 2 ወፍ እንደሚባል ለነገሩ እግዚአብሔር በአንድ ድንጋይ ሚሊዮን ወፍ መምታት ይችላል ግን